ባይሆንስ ባይሳካስ ትችዋለሽ። ያስጀመረኝ እግዚአብሔር እኔ ብቃት ኖሮኝ ሳይሆን በእርሱ ስለምተማመን ነው። በእግዚአብሔር እጅ ላይ ታሪክ አይበላሽም። ቅመሜ ስቶሪ አድርጋው ነው። እግዚአብሔር ይመስገን። እግዚአብሔር ሁሉም ነገር ይችላል። የሚሳነው ነገር የለም። በህይወታችሁ ፈጣሪያችሁን አስቀድሙ፣ እግዚአብሔርን አስቀድሙ ማለት ነው። እግዚአብሔር ይመስገን በእውነት ብሩክ ደግሞ ብር እያሉት ነው መሰለኝ ያሸንዳ ማለት ነው። ህጻናት ራሱ የሚሰሩት ጸጉር እኮ እኔ በጣም ነው የሚገርመኝ። ማርያምን አሁን በምን አቅማቸው ነው ይህንን ጸጉራቸው የሚሸከሙት? ይህንን ዊግ ማለት ነው። በእውነት አያምም? የእውነት በጣም ነው የሚያማው። ቀጭን ነው በዛ ላይ ርዝመቱ፣ በዛ ላይ ሸክሙ። ወይኔ በላቸው። ያው እንኳን አደረሳችሁ፣ እንኳን አብሮ አደረሰን። መልካም በዓል ይሁንላችሁ። እንግዲህ ልጆቹም ብር እያሉት ነው መሰለኝ። እሱ ደግሞ ቀርጿቸዋል። በደንብ አይታይም፣ ያው ማታም ስለሆነ አይታዩም ማለት ነው። የእውነት ትዝ አለኝ። እኛ ራሱ ቀን ስንዞር ነበረ የምንውለው ማለት ነው። ብር እየለመን ያስትሮ ያልዞር አለ ብዬ አላስብም። ቀን ስንዞር እንውልና ማታ ምን ደግመው ነበረና ትዝ አለኝ ጌታን። እና እንኳን አደረሳችሁ። በጣም ግን ደግሞ የጸጉራችሁ ነገር ግን ያሳስባል በእውነት። አንድ የሆነ ቪዲዮ እያየሁ ነበረ። በጣም ቀጭን ነው እየሰራቻት፣ የእውነት ቀይ ሆኗል። ቀይ ማለት ነው ደሙ ሊወጣ ማለት ነው በእውነት። በስማም እንግዲህ አስቡት ስትፈቱት እንዴት እንደምትሆኑ ማለት ነው። የእውነት በጣም ከባድ ነው። እንግዲህ ያው እንዴት እንደምትተኙ እንዴት ተሸክማችሁ እንደምትተኙ ደግሞ ያልተሰራ ሰው የለም። በስማ ሚዲያው ሙሉ እንደዚህ አይነት የተሰራ ጸጉር ነውና እኔ እንጃ ይከብዳል። ቅድም ብሩክ እየተናገረ ነበረ። ጊፍታቸው 2 አመት በሙሉ እጃቸው ላይ ሳይገባ ማለት ነው እነሱን የሚያገኝበት እንትን አቶ አድራሻ አቶ ማለት ነው። ልጁ ባይዞ ጠዋት አይቼዋለሁኝ ላይክ አድርጎት ብሩኬ ማለት ነው። እና ከ2 አመት በኋላ ጊፍታቸው እጃቸው ላይ ያስገባ ማለት ነው። ልጁ ወዳጃቸው ነች። ውጭ ሀገር ነው ያለችው አለ። መጽሐፍ ቅዱስ አለ፣ ፎቶ አለ፣ 2 ደስ የሚሉ የትራስ ልብስ ሌላ አሉ ታሽጓል። እና ከ2 አመት በኋላ ነው ማለት ላገኛቸው አልቻልኩም እያለ ነበረ። መጽሐፍ ቅዱስ አለ፣ አሽጎታል። ደስ ይላል ልጁ ማለት የሚሰራቸው ስራዎች በጣም አሪፍ ስራዎች ናቸውና ልጅቷም ያው ስለምትወዳቸው ነው እንደዚህ አይነትን በቃ የማይረሳ ማለት ነው እንደዚህ ያደረጋቸው። ቤታቸው እኮ ፎቶ ብቻ ለሞሉት ነው በእውነት። ገና እኮ ያልተሰቀሉ ፎቶዎች አሉ ከዚህ በፊት የተሰጣቸው ጊፍት ማለት ነው። የትንሹ ነው የተሰቀለው። እነሱማ ቢሰቀሉ በስማ ቤቱ ሙሉ ነው የሚያደርገው ማለት ነው። ብቻ ያው የሰው ፍቅር ያለው ሰው እንዲህ ነው።